በዛሬው ቪዲዮ ደግሞ የምናየው የቪዲዮ ኤዲቲንግ ቱቶሪያል ነው የሚሆነው። ይህም የዶክመንተሪ ኢንትሮ ወይም የዶክመንተሪ መግቢያ ቪዲዮ እንዴት በስልካችን ብቻ እንደምንሰራ አሳያችኋለሁ። ይህንን ቱቶሪያል ለመስራት የምንጠቀምበት አፕ ካይንማስተር ይባላል። ቴሌግራም ቻናል ላይ አፑን አስቀምጥላችኋለሁ። እንግዲህ ቤተሰቦች በዛሬው ቪዲዮ ሁለት አይነት የዶክመንተሪ ኢንትሮ ነው የማሳያችሁ። የመጀመሪያው በቴክስት ሲሆን ሁለተኛው ደግሞ ፎቶና ቴክስት የሚያካትት ይሆናል ማለት ነው። በቅድሚያ እንግዲህ አፑን በመክፈት ቪዲዮ አሴት እናስገባለን። የቪዲዮ አሴቱን ከስቶር ላይ ማግኘት ትችላላችሁ። እዛው የካይንማስተር ስቶር አለ። ከዛም በቅድሚያ ሌየር የሚለውን በመጫን ቴክስቱን እንጽፋለን ማለት ነው። የመጀመሪያው ቴክስት ቴክስቱን ጽፈን ከጨረስን በኋላ እንግዲህ ፎንት እናስተካክላለን። ያው አማርኛ ፎንት የለም ካይንማስተር ላይ እንደሚታወቀው የእንግሊዘኛው ፎንት ተጠቅመን ቦልድ የሚሆነውን እንመርጣለን። ከዛም ሳይዙን እናስተካክላለን የቴክስቱን ሳይዝ። በቀጣይ ደግሞ ቴክስት ኦፕሽን የሚለውን በመጫን ካራክተሮቹን ወይም ፊደሎቹ እንዲራራቁ እንግዲህ ይህን ይመስላል። ቴክስቱ ከገባ በኋላ ቴክስቱን እስከ መጨረሻው እናደርጋለን ከቪዲዮ እኩል እንዲሆንልን። በቀጣይም ሌየር የሚለውን በመጫን ኢፌክት የሚለውስ በመግባት እንደምታዩት የካርቶን ኢፌክትን መርጠን ከካርቶን ኢፌክት ውስጥ ደግሞ ሁለት ቁጥር ላይ ያለውን የካርቶን ኢፌክትን መርጣለን። ይህንንም ኢፌክት ስቶር ውስጥ ማግኘት ትችላላችሁ የካይንማስተር ስቶር ውስጥ። እንግዲህ ስለ ካይንማስተር በሌላ ቪዲዮ መለስበታለሁ፣ ሙሉ ቱቶሪያል ሰራላችኋለሁ ስለ ካይንማስተር ማለት ነው። ከዛም በመቀጠል የምንሰራው የቴክስት አኒሜሽን ነው የሚሆነው። ይሄም እንግዲህ ኪ ፍሬም ነው የሚባለው። የቴክስቱ መጨረሻ ጋር በመሄድ እንደምታዩት የቁልፍ ምልክቷን ተጭነን ቴክስት አኒሜሽኑን እንሰራለን በመታዩት መልኩ። እንግዲህ እንደምታዩት የቴክስት አኒሜሽኑ በዚህ መልኩ ሰርተናል ማለት ነው። ቀጣይ ስቴፕ ደግሞ የቴክስቱ ኢን እና አውት አኒሜሽኑን እናስተካክላለን። ኢን አኒሜሽኑን ፌድ እናደርጋለን ሲገባ ያለው ማለት ነው። እንዲሁም ቪዲዮ ቴክስቱ ሲጨርስ ያለውንም ፌድ እናደርጋለን አውት አኒሜሽኑን። ከዛም ቀጣይ ድጋሚ አሁንም ኢፌክትስ በመግባት ስካን ዌቭ የተባለ ኢፌክት አለ። ይሄኛውንም ስቶር ውስጥ ያገኙታል። እሱን መርጠን እናስገባበታለን። ይህም የኢንትሮን ውበት እንዲሰጠው ያደርግልናል። ከዛም ሴቲንግስ በመግባት ኢኔብል ስካን ላይን የሚለውን 0 እናደርጋለን። ስካን ላይኑን ደግሞ እንደምታዩት 16 እናደርጋለን። ኦፓሲቲውንም እናስተካክላለን። ትንሽ ኦፓሲቲውንም እንቀንሷለን ጽሁፉ በደንብ እንዲታይልን። አብዛኛው ነገር አልቋል። እንግዲህ የመጀመሪያው የዶክመንተሪ ኢንትሮ በዚህ መልኩ ሰርተን ጨርሰናል ማለት ነው። እንግዲህ በዚህ መልኩ ከጨረስን በኋላ ውጤቱ ይህንን ይመስላል። ሁለተኛው ዶክመንተሪ ኢንትሮ ደግሞ በፎቶ የምንሰራው ነው ማለት ነው። ይህንን ለመስራት ኢሜጅ አሴት ውስጥ በመግባት ጥቁር ባክግራውንድ እንመርጣለን። ከዛም ሌየር የሚለውን በመጫን ሚዲያ ውስጥ በመግባት ፎቶን እናስገባለን። ከዛም በመቀጠል ፊልተር ውስጥ በመግባት ሞኖስ በመግባት M01 የሚለውን እንመርጣለን። ብላክ ኤንድ ዋይት ማለት ነው። ከዛም ይህን የመሰለ ኢፌክት ሰጥቶናል። በቀጣይም ሌየር በመጫን ሚዲያ ውስጥ እንገባና ሌላ ባክግራውንድ እንመርጣለን በተመሳሳይ ማለት ነው። ይሄንንም እንደቀደሙ ዙም እናደርግና ፎቶን ከዛም ብሌንዲንግ ውስጥ በመግባት
ለዚህ ቪዲዮ የሚሆነን እንመርጣለን። ስክሪን የሚለው አሪፍ ይመስለኛል። ከዛም ኦፓሲቲውን እንቀንሰዋለን። እንደምታዩት እንዲህ የሚያምር ሆኖልናል። ከዛም አውት አኒሜሽኑን ፌድ እናደርጋለን። አሁን ደግሞ የቴክስቱ ፓርት ነው የሚቀረን። ይህንን ለመስራት ስቲከር ውስጥ በመግባት የሚያምር የቴክስት ኢፌክት እንመርጥና እናስገባለን። ከዛም በተመሳሳይ ቴክስቱን እንጽፋለን ማለት ነው ቅድም እንዳረግነው። ቴክስቱን ጽፈን ከጨረስን በኋላ እንግዲህ እንደምታዩት ስቲከሩ እንዲህ የሚያምር ሆኖልናል። ሳይዙን በማሳነስ ቦታውን እናስተካክላለን። ብዙ ነገር ወደ መገባደዱ እየሄደ ነው። እንግዲህ አሁንም በተመሳሳይ የኪ ፍሬም በመጠቀም ፎቶን አኒሜት እናደርጋለን። በተመሳሳይ የቴክስቱንም ስቲከር አኒሜት እናደርጋለን ማለት ነው ውበት እንዲኖረው። እንደምታዩት በሚያምር መልኩ ሰርተናል። እንግዲህ የመጨረሻው ውጤት ይህንን ይመስላል ማለት ነው። እንግዲህ ቤተሰቦች የዛሬው ቪዲዮ እዚህ ላይ አብቅተናል። እንደወደዳችሁትና ብዙ ነገር እንዳወቃችሁበት አልጠራጠርም። ቪዲዮ ከተመቻችሁ ላይክ፣ ሼር ያድርጉልን እያልኩኝ በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ